ታሪካችን የሚጀምረው ዜታ የተባለን የስፔን ብሔራዊ የስለላ ማዕከል ከፍተኛ ሚስጥራዊ ወኪልን እያሳየን ነው። ዜታ በርካታ ከባድና ከፍተኛ ሚስጥራዊ ተልእኮዎችን በተሳካ ሁኔታ ካከናወነ በኋላ እጅግ ብርቅ የሆነውን የእረፍት ጊዜውን እያሳለፈ ይገኛል። ሆኖም ግን አንጋፋ ወኪሎች ላይ ያነጣጠረ ተከታታይ የግድያ ወንጀል በመከሰቱ የዜታ አለቆች እሱን ወዲያውኑ ወደ ስራ ለማስመለስ ይገደዳሉ። ይህንን የሚያደርጉትም እሱ ድንቅ ወኪል ስለሆነ ብቻ ሳይሆን ጉዳዩ በቀጥታ አባቱን ስለሚመለከት ጭምር ነው። ለዚህም ታሪካችን ወደ ኋላ ይመልሰንና ከጥቂት ቀናት በፊት በአራት የተለያዩ የዓለም ማዕዘናት የተፈጠረውን ክስተት ያስመለክተናል። የመጀመሪያው አሜሪካ ኒውዮርክ በሚገኝ አንድ የሥነ ጥበብ ሙዚየም ውስጥ አንዲት ሴት ከፍተኛ ደረጃ ባለው የሥነ ጥበብ ኤግዚቢሽን ላይ ከታደመች በኋላ መጸዳጃ ቤት ውስጥ በሚስጥር ተገደለች። በመቀጠል ፓናማ በሚገኝ የመንግስት ህንፃ ውስጥ አንድ መካከለኛ ዕድሜ ያለው ሰው ወደ ቢሮ ከመግባቱ በፊት ለቤተሰቡ በደስታ ስልክ እየደወለ ነበር። ከጥቂት ደቂቃዎች በኋላ ግን እንደ ጽዳት ሰራተኛ በለበሰ ገዳይ ታፍኖ ያለምንም የመከላከያ ዕድል ህይወቱ አለፈ። ሶስተኛው ቦታ ታይላንድ ባንኮክ ሲሆን መነጽር ያደረገች አንዲት አዛውንት ሴት የታናሽ አጋሯን እጅ ይዛ ለወደፊት አብሮ የመኖር ተስፋ በአይኖቿ ውስጥ ይነበብ ነበር። ነገር ግን ያ የደስታቸው ጊዜ አልዘለቀም። አንድ የምግብ አቅራቢ ሰራተኛ በድንገት ተኩስ ከፍቶ እዚያው ገደላት። በመጨረሻም በጃፓን ቶኪዮ የስፔን አምባሳደር ከዲፕሎማሲያዊ ህንፃው ወጥቶ ወደ መኪናው ገባ። የመኪናው በር በተዘጋበት ቅጽበት ግን በተፈጠረ አስፈሪ ፍንዳታ ወዲያውን ህይወቱን አጣ። ይህም አሳዛኝ ዜና በፍጥነት ወደ ስፔን የስለላ ማዕከል ተላለፈ። ላዩ ሲታይ አራቱን ተጎጂዎች በተለያዩ ቦታዎች የሚሰሩ ተራ ሰራተኞች ይመስሉ ነበር። እውነታው ግን ሁሉም ኦፕሬሽን ማርሽ በተባለ ከፍተኛ ሚስጥራዊ ዘመቻ ውስጥ የተሳተፉ የቀድሞ ከፍተኛ ወኪሎች ነበሩ። ያ ዘመቻ ካለቀ በኋላ አራቱም በተመሳሳይ ጊዜ ከስለላ ስርዓቱ በመጥፋት ማንነታቸውን ቀይረው ለብዙ ዓመታት በተራ ሲቪል ሽፋን ስር ኖረዋል። አሁን ላይ ተከታታይ ግድያ መፈጸሙ ደግሞ አንድ ሰው ሆን ብሎ የዘመቻውን ምስክሮች በሙሉ እያጠፋ መሆኑን ያረጋግጣል። የሲኤንአይ ዳይሬክተር የሆነችው ኤሌናም የሁኔታውን አደገኛነት በመረዳት በፍጥነት ምርጥ ወኪሏን መፈለግ ጀመረች። ያ ሰው ደግሞ ከዜታ ውጭ ማንም አልነበረም። ዜታ በአሁኑ ጊዜ ከውጭው ዓለም ሙሉ በሙሉ ተገሎ ስፔን ውስጥ በሚገኝ ርቀት ባለው ሸለቆ ውስጥ እረፍት ላይ ይገኛል። ባዶ ጀርባው ላይ የሚታዩት ስፍር ቁጥር የሌላቸው ጠባሳዎችም በአንድ ወቅት ያከናወናቸውን የህይወትና የሞት ተልዕኮ አሻራዎችን ያሳያሉ። ዜታ አለቃውን ኤሌናን ካገኛት በኋላ እንኳን የጉዳዩን ዝርዝር ገና ሳይሰማ ተልእኮውን በግልጽ አልቀበልም አለ። ምክንያቱም ለብዙ ዓመታት ያለማቋረጥ ካገለገለ በኋላ ያገኘው የአንድ ዓመት ፍቃድ ገና 6 ወር ብቻ ነው የተጠናቀቀው። ከዚህም በላይ እረፍቱን ቀደም ብሎ ማቋረጥ ያልፈለገበት ዋነኛ ምክንያቱ እናቱን ለመንከባከብ ስለሆነ ነው። እናቱ በከባድ የማስታወስ ችግር የምትሰቃይ ሲሆን ራሷን መንከባከብ አትችልም። ለዚህም ለሱ ይህ ጊዜ ለእረፍት ብቻ ሳይሆን በስራ ምክንያት ርቋት ለነበረው ዓመታት ማካካሻ ከእናቱ ጋር የሚሆንበት ብርቅዬ አጋጣሚ ነበር። ሆኖም ጉዳዩ እጅግ አስቸኳይ ስለነበረ ግን ኤሌና በቀላሉ ተስፋ አልቆረጠችም። ቦርሳዋን ከፍታ አንድ ከፍተኛ ሚስጥራዊ ፋይል አውጥታ ጠረጴዛው ላይ በማስቀመጥ ስለ አራቱ ግድያዎች ሙሉ መረጃ ትሰጠዋለች። አራቱም ግድያዎች ከኦፕሬሽን ማርሽ ጋር ግንኙነት እንዳላቸውን ገለጸችለት። እንግዳው ነገር ደግሞ በጠቅላላው የሲኤንአይ የውሂብ ገጽ ውስጥ ስለ ኦፕሬሽኑ ምንም አይነት ይፋዊ መዝገብ አልነበረም። የሚታወቀው 5 ሰላዮች በተልዕኮ ውስጥ እንደተሳተፉ ብቻ ነበር። አሁን ግን አንካርስ የሚለውን ስም የሚጠቀመው አምስተኛው ሰው ከሁሉም ስርዓቶች ሙሉ በሙሉ ጠፍቷል። በግልጽ እንደሚታየው ብቸኛው የተረፈው እሱ ሲሆን ከግድያው ጀርባ ያለው ዋናው አቀናባሪ እያደነ ያለው ቀጣዩ ኢላማም እሱ ነው። ዜታም አይኖቹ በፋይሉ ገጽ ላይ ባለው ሰው ፎቶ ላይ ሲያርፉ በድንጋጤ ፈጠጡ። በዝርዝሩ ላይ ያለው አምስተኛው ሰው በድንገት የገዛ አባቱ ሆኖ አገኘው። አባቱ ዜታ ገና ሲወለድ ራሱን እንደሰዋ ነበር የሚታመነው። ሆኖም ዜታ ፎቶውን በድንጋጤ ሲመለከት ኤሌና በዝግታ በሰነዶቹ መሰረት አባትህ ከ30 ዓመታት በፊት በእርግጥ ሞቷል አለችው። ነገር ግን እውነታው ሞቱ ለሽፋን የተደረገ ድራማ ነበር። አዲስ ማንነት ተሰጥቶት ከዓለም ተገሎ በሌላ ስም መኖሩን ቀጥሎ ነበር። ዜታም በዚያኑ ምሽት ከእናቱ ፊት ተቀምጦ ለተጋለጡት ሚስጥሮች ሁሉ ከእርሷ መልስ ለመስማት ተስፋ አድርጎ ነበር። ነገር ግን እናቱ ምንም ነገር ሳትናገር በዝምታ ትመለከተው ጀመር። እናቱ ባጋጠማት የጤና እክል ምክንያት አብዛኛው ትዝታዋ ተሰርዟል። ይህም ዜታ ለሚጠይቃት ጥያቄ ሁሉ የሚሰጠው ምላሽ ተስፋ አስቆራጭ ባዶነት ብቻ ሆነ። ዜታም በጥልቅ ካሰበ በኋላ አንድ ውሳኔ ላይ ደረሰ። ባለፉት 30 ዓመታት ጥሎት የሄደውን አባቱን በግል ማግኘት አለበት። በማግስቱ ጠዋትም ተልእኮውን በመቀበል ወዲያውኑ ወደ ስፔን ኤምባሲ አመራ። ይህም ቦታ አባቱ አንካርስ ለመጨረሻ ጊዜ ሲሰራበት የነበረው ቦታ ነው ተብሎ ይታመን ነበር። እዚያም ዜታ አንዲትን የዲፕሎማሲ ሰራተኛ በቀጥታ ወደ ቢሮ በመከተል ምርመራውን ጀመረ። አንካርስ በቅርቡ የደረሰው ሚስጥራዊ ደብዳቤ ወይም ፓኬጅ መኖሩንም ጠየቃት። ሰራተኛዋ ግን እቃዎችን እምብዛም እንደማይቀበሉ በመግለጽ ጭንቅላቷን ነቀነቀች። ሆኖም በዚህ መሃል አንድ ሚስጥር አወጣች። አንካርስ ሚስቱ እንደሚያጨስ እንድታቁበት ስለማይፈልግ ብዙውን ጊዜ ወደ ቢሮ የሲጋራ ፓኬጅ ላክለት እንደነበረ ስትናገር ይህ ተራ የሚመስል ዝርዝር የዜታን ቀልብ ወዲያውኑ ሳበው። የሲጋራ ፓኬጅ ውስጥም የተደበቀ ቁልፍ አገኘ። ያለምንም አመንታትም ከኤምባሲው ወጥቶ በቀጥታ ወደ አንካርስ የአሁኑ የግል አድራሻ ተጓዘ።
ሆኖም በሩን የከፈቱለት የአንካርስ የአሁኑ ሚስትና ወጣት ወንድ ልጁ ነበሩ። ይህም ማለት የዜታ ግማሽ ወንድም ነው። እሱም ራሱን እንደ መርማሪ በማስተዋወቅ ወደ ቤቱ ዘልቆ ገባ። በሚስቱ መመሪያ መሰረትም አባቱ ለስራ ይጠቀምበት የነበረው ክፍል ውስጥ በመግባት ግድግዳ ውስጥ የተደበቀ ሚስጥራዊ ካዝና አገኘ። ሲጋራ ፓኬጅ ውስጥ ያገኘው ቁልፍም በትክክል ካዝናውን ከፈተው። በውስጡም ከገንዘብና ከቤተሰብ ፎቶ በተጨማሪ አንድ የተመሰጠረ ዩኤስቢ ተቀምጦ ነበር። የሚገርመው ነገር ደግሞ ዜታ የዩኤስቢውን መቆለፊያ ሲሰብረው የይለፍ ቃሉ የራሱ የእውነተኛ ስም ሆኖ ተገኘ። በዚያው ቅጽበትም የሞተ መስሎት የነበረው አባቱ ሁልጊዜ ያስበው እንደነበረ ሲገነዘብ ልቡ ተነካ። በዩኤስቢ ውስጥ የነበረውን ቪዲዮ ብቻ ነበር። ቪዲዮ ላይ አንካርስ በእርጋታ ይህንን ቪዲዮ እያየሁ ያለው እኔን ለመግደል የመጣህ ገዳይ ከሆንክ እኔን አታገኘኝም ይላል። ስለዚህ ዓመት ተልኮ ምንም አይነት መረጃ እንደማይሰጥ ይገልጻል። ነገር ግን የሚቀጥለው ንግግሩ ልመና ነበር። ሌላኛው ወገን የአሁኑን ቤተሰቤን እንዳይጎዳ አጥብቄ እለምናለሁ። እነሱ ካለፈው ሚስጥሬ ጋር ምንም አይነት ግንኙነት የላቸውም ይላል። በቪዲዮ መጨረሻ ላይም ፊደሎችንና ቁጥሮችን የያዘ ኮድ ምልክት ትቶ ሁሉም አስፈላጊ መልሶች በዚህ ኮድ ምልክት በተደረገበት ቦታ ላይ እንደሚገኙ ይናገራል። ዜታም ወዲያውኑ ኮዱን ወደ ኤሌና ላከው። የዲፓርትመንቱ ኮዲንግ ባለሙያዎች ኮዱን ሲተነትኑት ውጤቱ በብራዚል ውስጥ የሚገኝ የጂኦግራፊ መገጣጠሚያ ሆኖ ተገኘ። ነገር ግን በዚያው ቅጽበት አንድ የሞተር ሳይክል ነጂ የዚታን ቦርሳ ነጥቆ በከፍተኛ ፍጥነት አመለጠ። ዚታም ወዲያውኑ መኪና ውስጥ በመግባት ማሳደዱን ጀመረ። በዚህ መልኩም በመንገዶች ላይ ከፍተኛ ፍጥነት ያለውና እጅግ አደገኛ የሆነ ትንቅንቅ ተካሄደ። በመጨረሻም ዜታ መኪናውን በመጠቀም የሞተር ሳይክል ነጂውን መንገድ በመዝጋት ቁጥጥሩን እንዲያጣና እንዲወድቅ አደረገው። ቀጥሎም ሌባውን በፍጥነት አሸነፈው። ነገር ግን የዚህ ሰው ማንነት ሁሉንም ነገር ይበልጥ ውስብስብ አደረገው። ይህች ሴት አልፋ በሚል የኮድ ስም የምትታወቅ የኮሎምቢያ የስለላ ማዕከል ከፍተኛ ወኪል ስለነበረች ሁለቱም አቅራቢያቸው ወደሚገኝ አንድ መጠጥ ቤት በመሄድ አንዳቸው የሌላኛውን እውነተኛ ዓላማ ለመመርመር ሞከሩ። ሆኖም በሁለቱም ወገን በነበረው ከፍተኛ ጥንቃቄ ምክንያት ውይይቱ ማንም አዲስ ነገር ሳይሰማ በዝምታ ተጠናቀቀ። ከባር ሲወጡም ዜታ ከአለቃው ኤሌና ጥሪ ደረሰው። ከኮሎምቢያ የስለላ ድርጅት ጋር መረጃ ከተለዋወጡ በኋላ ኦፕሬሽን ማርስ በዚያች ሀገርም ጭምር ተካሂዶ እንደነበረ ተረዱ። ለዚህም አንካርስን ለማግኘት የሚደረገውን ተልዕኮ ለማፋጠን ሁለቱ ሀገሮች የትብብር ስምምነት ላይ ደረሱ። ይህ ማለት ዜታ ከአልፋ ጋር አብሮ ለመስራት ተገደደ ማለት ነው። ከእሷ ጋር መጣመር ባያስደስተውም እምቢ ማለት መብት አልነበረውም። ኤሌናም አዲስ መረጃ መስጠቷን ቀጠለች። የአንካርስ ትክክለኛ ቦታ ተለይቷል። እርሱም በብራዚል የሚገኝ ሳቬር መቃብር ውስጥ ነበር። ዜታና አልፋም መላውን አካባቢ ሲቃኙ የአንካርስ የቀድሞ ማንነት የተቀበረበትን መቃብር አገኙ። ነገር ግን በዚያው ቅጽበት ብዙ የታጠቁ ሰዎች በድንገት ብቅ ብለው ከበዋቸው ሁለቱም አይናቸው ተሸፍኖ በጭነት መኪና ታፍነው ተወሰዱ። ይሁን እንጂ የታጠቁት ወታደሮች ካላቃቸው ትዕዛዝ ስለደረሳቸው አልፋን መንገድ ላይ ጣሏት። እነሱ የፈለጉት ዜታን ብቻ ነበር። እሱን ይዘው ለተወሰነ ጊዜ ከተጓዙ በኋላ በቀጥታ ከህግ ቁጥጥር ውጭ ወደ ሆነውና የመሬት ውስጥ ድርጅቶች እንዲሁም የጥቁር ገበያ ነጋዴዎች የበላይነት ወደሚታይበት ግራጫ ቀጠና ተወሰደ። እዚያም አባቱ አንካርስ እስካለበት ቦታ ድረስ በታጣቂዎች ታጅቦ አመራ። ነገር ግን አባቱን ባየበት ቅጽበት ይህንን አስቸጋሪ ሁኔታ እንዴት መጋፈጥ እንዳለበት ግራ ቢገባውም በፍጥነት በመረጋጋት እሱን ለመጠበቅና ለመታደግ እንደመጣ ነገረው። አንካርስ ግን ለዜታ ጥረት ግዴለሽ ይመስላል። ይልቁንም በአሁኑ ሰዓት ያለው ቤተሰቡ ደህና መሆኑን በእርጋታ ጠይቆ እነርሱ ደህና መሆናቸውን ካረጋገጠ በኋላ ዜታ ስለ ኦፕሬሽን ማርሽ ላቀረበለት ጥያቄዎች ምላሽ መስጠት ጀመረ። እንደ አንካርስ ገለጻ ቀደም ሲል እሱና 4 የተገደሉ ወኪሎች በኮሎምቢያ ውስጥ የተደበቀውን ታፓ የተባለ የአሸባሪ ድርጅት ከፍተኛ አመራርን ለማደን ተልከው ነበር። በወቅቱ በነበረው የፖለቲካ ጫናና በሀገር ክብር ምክንያትም የስፔን መንግስት ለቡድኑ ሙሉ ስልጣን ሰጥቶት ነበር። ነገር ግን በወረራው ቀን በነበረ ድንገተኛ ለውጥ ዘመቻቸው ተጋለጠ። በዚህም ምክንያት በሁለቱም ወገኖች መካከል በተጨናነቀ ገበያ ውስጥ ከፍተኛ የተኩስ ልውውጥ ተደረገ። ምንም እንኳን የአሸባሪውን ቡድን አለቃና አጋሩን ማጥፋት ቢችሉም በአካባቢው በነበሩ ንጹሃን ዜጎች ላይ ግን ያልታሰበ ከፍተኛ ጉዳት ደረሰ። ሁኔታውን በፍጥነት ከቁጥጥር ውጭ ሆነ። አሁን እነዚያን ወኪሎች አንድ በአንድ እየገደለ ያለው ሚስጥራዊ ገዳይም በዚያን ቀን በተኩስ ልውውጥ ወቅት በቦታው የነበረና በቀል የሚፈልግ ሰው መሆን እንዳለበት ገለጸለት። ዜታም ይህንን ሲሰማ አንካርስ ምርመራውን ለማስተባበርና ጉዳዩን በግልጽ ለማስረዳት አብሮት ወደ ኮሎምቢያ የስለላ ማዕከል እንዲሄድ ሀሳብ አቀረበ። አንካርስ ለመተባበር ምንም ፍላጎት ባያሳይም ዜታ ግን ለአልፋ ምልክት ሰጣት። ይህም ሁለቱ አስቀድሞ ያዘጋጁት እቅድ ነበር። ወዲያውኑ ከስናይፐር ጠመንጃ የወጣ ቀይ ነጥብ በቀጥታ አንካርስ ደረት ላይ አረፈ። በተመሳሳይ ጊዜ ዜታ መሳሪያውን በማውጣት አባቱን እንደታጋች አድርጎ በመያዝ የታችኛው ታጣቂዎች እንዳይንቀሳቀሱ በኃይል በማስፈራራት ይህንን አጋጣሚ ተጠቅሞ ዜታ አባቱን በፍጥነት ወደ መኪናው በማስገባት ከቦታው አመለጠ። ይሁን እንጂ የታጠቁ ሎሌዎች አሁንም ተስፋ ሳይቆርጡ በከፍተኛ ፍጥነት ይከተሏቸው ጀመር። በሌላ በኩል አልፋ እያፈገፈገች በነበረበት ወቅት በሰዎች ቡድን ክትትል ይደረግባት ጀመር። ከጠባብ ጎዳናዎች እስከ ቤቶች ጣሪያ ድረስ አስደናቂ መሳደዶችን ካለፈች በኋላ በመጨረሻ አሳዳጆችን አምልጣ ከዜታ ጋር ተገናኘች። የሚገርመው ነገር ግን ከመጀመሪያው እስከ መጨረሻው ድረስ አንካርስ ለማምለጥ ሆነ ለመቃወም ምንም አይነት ሙከራ አላደረገም። ይልቁንም በጥርጣሬ የተሞላ መረጋጋት ያሳያል። በዚህ መልኩም ብዙም ሳይቆዩ ሶስቱም ከብራዚል ወደ ኮሎምቢያ የሚሄድ አውሮፕላን ተሳፈሩ። ነገር ግን አየር ላይ ያሉ አንካርስ ወደ መጸዳጃ ቤት በመሄድ የደበቀውን አንድ ልዩ ካፕሱል በጸጥታ ዋጠ።
ከዚያም በሚስጥር በያዘው ስልክ እርምጃው በ5 ሰዓት ውስጥ ይጀምራል የሚል መልእክት አስተላለፈ። ዜታም እስኪወጣ ጠብቆ መጸዳጃ ቤቱ ውስጥ በጥንቃቄ ቢፈትሽም ምንም አይነት ያልተለመደ ምልክት ሊያገኝ አልቻለም። ቀጥሎም ኮሎምቢያ ደርሰው ወደ ስለላ ድርጅት ዋና መስሪያ ቤቱ አመሩ። እዚያም የሁለቱም ሀገራት ከፍተኛ መሪዎች ለረጅም ጊዜ ሲጠብቋቸው ነበር። ሆኖም ዜታ ከኮሎምቢያው መንግስት ይፋዊ ፍቃድ ስላልነበረው ኤሌና ለጊዜው ለማረፍ ከመንገዱ ማዶ በሚገኘው ሆቴል እንዲቆይ ጠየቀችው። ይህ በእንዲህ እንዳለ ግን አንካርስ የያዛቸውን መሳሪያዎችንና የኤሌክትሮኒክስ ቁሶችን በሙሉ በማስረከብ ከፍተኛ ትብብር የሚያደርግ መሰለ። ነገር ግን ወደ ምርመራ ክፍሉ ከመግባቱ በፊት እንደገና ወደ መጸዳጃ ቤት በመሄድ የዋጠውን ክብሱል አውጥቶ በውስጡ የነበረችውን ትንሽ የመገናኛ መሳሪያ ጆሮው ውስጥ ከተታት። ዜታም በተባለው መሰረት ለማረፍ ወደ ሆቴል ክፍሉ አመራ። ብዙም ሳይቆይ ግን 3 እንግዳ ሰዎች እሱን ፈልገው መጡ። እሱም በከፍተኛ ንቃት ሽጉጡን በማውጣት ሊያጠቃቸው ሲል 3ቱም ሰዎች እጃቸውን ወደ ላይ አንስተው የተላኩት በአንካርስ መሆኑን ገለጹለት። እነዚህ ሰዎች የቴክኒክ ባለሙያዎች ሲሆኑ ወዲያውኑ የኮምፒውተር መሳሪያዎቻቸውን በጠረጴዛ ላይ በማዘጋጀት ሞናን የተባለው መሪ ለዜታ የጆሮ ማዳመጫ በመስጠት ከአንካርስ ጋር ግንኙነት እንዲፈጠር አደረገው። ነገር ግን ዜታ ሰዎቹ ምንም አይነት መጥፎ ዓላማ እንደሌላቸው ሲረዳ ሽጉጡን ቢያወርድም አሁንም በከፍተኛ ንቃት እያንዳንዱን እንቅስቃሴያቸውን ይከታተል ነበር። ሆኖም በዚህ ሁሉ መሃል ግልጽ የሆነው ነገር አንካርስ በዜታ እጅ እንዲያዝ የፈቀደው ለራሱ የተለየ ሚስጥራዊ ዓላማ ስለነበረው ነው። ለዚህም ብዙም ሳይቆይ በይፋ ወደ ምርመራ ክፍሉ ገባ። ከእርሱ ፊት ለፊት የተቀመጡት ደግሞ የኮሎምቢያ የስለላ ቢሮ ሰራተኞችና ዳይሬክተሯ ዲያና ነበሩ። ዲያናም ከ30 ዓመታት በፊት የተካሄደው የተኩስ ልውውጥ የ20 ንጹሃን ዜጎችን ህይወት መቅጠፉንና ሌሎች በደርዘን የሚቆጠሩ መቁሰላቸውን ገልጻ ያንን ጭፍጨፋ ያስነሳው የአንካርስ ቡድን እንደሆነ በቁጣ ተናገረች። በተጨማሪም ለዚህ አሳዛኝ ክስተት እውነተኛውን ኃላፊነት መሸከም ያለበትና በዚያ ተልዕኮ ውስጥ ለአንካርስ ቡድን ቁልፍ መረጃ ሲሰጥ የነበረ አንድ ሚስጥራዊ ሰው እንዳለ ጠቆመች። እንደ ገለጻዋም የኮሎምቢያ ቡድን ዋነኛ ኢላማ ይህ ሲኦል የሚል ስያሜ የተሰጠው ሚስጥራዊ መረጃ ሰጪ ነው። አልፋም የዚህን ሰው ስም ስትገልጽ የስፔን የስለላ ድርጅት ስለ ስሙ ምንም አይነት መረጃ ስላልነበረው ኤሌና ወዲያውኑ በአንካርስ ላይ ጥርጣሬ አደረባት። አንካርስም በድንገት ወደ አልፋ ዞሮ ይህንን መረጃ ከየት አገኘሽው? ምክንያቱም በዚያ የኦፕሬሽን ወቅት ከነበርነው 5 ሰዎች ውጪ ይህንን ስም የሚያውቀው ሌላ ማንም የለም በማለት በጥያቄ ሲያፋጥጣት አልፋ ምንጩ በስለላ ድርጅት ውስጥ ከሚገኙ አንድ መረጃ ውጪ የተገኘ መሆኑን መለሰችለት። ከዚያም አንካርስ ከአራቱ የቡድን አጋሮቹ ግድያ ጀርባ ያለውን ሴራ የሚያሳይ ቪዲዮ አቀረበ። መረጃዎቹ ከመገደሉ ጥቂት ቀናት ቀደም ብሎም የ6 ስፔናውያን ወኪሎችን ፋይል በድብቅ መቅዳቱ ታወቀ። የሚገርመው ነገር ግን ሲኤል የሚባለው ሰው ፋይል ምንም አይነት መለያ ምስል የሌለውና እጅግ ሚስጥራዊ መሆኑ ነው። ሆኖም ሊከሰት የሚችለውን አደጋ የተረዳው አንካርስ የጋራ ጥቅም ያለውን አንድ ቅናሽ ሀሳብ አቀረበ። የኮሎምቢያው ቡድን እሱንና ቤተሰቡን ከጥቃት የሚጠብቅ ከሆነ ስለ ሲኦል ማንነት መረጃ እንደሚሰጣቸው ቃል ሲገባ ከረጅም ክርክር በኋላ የኮሎምቢያው ወገን በአንካርስ ስምምነት ተስማማ። ከምርመራው በኋላ ዜታ፣ አልፋና ሞን የተባለው የቴክኒክ ቡድን ቀጣዩን ኦፕሬሽን አቀዱ። ቀጣይ እቅዳቸውም የፋሬስን ቡድን መሪ መኖሪያ ቤት የኃይል አቅርቦት ለ15 ደቂቃ እንዲቋረጥ በማድረግ በድብቅ ሰርጎ መግባት ነበር። ኤሌና ፋሬስ ለአራቱ ወኪሎቻቸው ሞት ተጠያቂ ስለሆነ በማንኛውም ዋጋ በህይወት እንዲያዝ በጥብቅ ትዕዛዝ ሰጠች። ይህም ማለት ኦፕሬሽኑ በጥንቃቄ በንጽህናና ያለምንም ስህተት መከናወን አለበት። ዜታና አልፋም ከጥቂት ጊዜ በኋላ ወደ ታክቲካዊ መሳሪያዎቻቸው በመቀየር ዝግጅቶቻቸውን አጠናቀቁ። መላው የመኖሪያ ቤት ጨለማ ውስጥ እንደገባ በዝምታ ተኳሽ የተገጠመላቸው አቶሚክ ጠመንጃዎች ስራቸውን ጀመሩ። የጥበቃ ወታደሮችም ምንም አይነት ያልተለመደ ነገር መኖሩን ከማወቃቸው በፊት ተገደሉ። ዜታና አልፋም እርስ በርስ በመደጋገፍ ያለምንም እንከን ወደ ቤቱ ዘልቀው ገቡ። ሆኖም የተኩሱ ድምጽ ፋየርስን ከእንቅልፉ ስላነቃው በድንጋጤ ሎሌዎቹን በኋለኛው በር እንዲወጡ አዘዘ። ነገር ግን እሱ ራሱ ግን ሽጉጥ ይዞ ወደ ኋላ ቀረ። ዜታና አልፋም ቤቱን ሙሉ በሙሉ ለመቆጣጠር ሲለያዩ አልፋ በመታጠቢያ ውስጥ ከፋሬስ ጋር ፊት ለፊት ተገናኘች። ነገር ግን ዜታ እዚያ ከመድረሱ በፊት ፋሬስን ተኩሳ ገደለችው። ዜታ ቦታው ላይ ሲደርስ ግን በቅዝቃዜ ተሞልታ ይህ ህጋዊ ራስን የመከላከል እርምጃ ነው በማለት ምክንያቷን አቀረበች። ቀጥላም የፋሬስን ስልክ አገኘችው። ይህም ኤሌና ለምርመራ የምትፈልገው ማስረጃ ሁሉ ያለበት ነበር። ይሁን እንጂ ትልቁ ፈተና የሆነው የማፈግፈግ ሂደቱ ነበር። ከጥቂት ደቂቃዎች በኋላ የአካባቢው የታጠቁ ኃይሎች በብዛት ወደ ስፍራው መጡ። ዜታና አልፋም ስፍር ቁጥር የሌላቸው ጠላቶችን ቢቋቋሙም በቁጥር ብልጫ ምክንያት ቀስ በቀስ በተኩስ ኃይል ተሸነፉ። በዚህ እጅግ ወሳኝ ሰዓት ግን ሞናን ተጨማሪ ኃይል ይዞ በመድረሱ አካባቢውን ሰብረው ከቦታው እንዲያመልጡ ረዳቸው። ነገር ግን እውነታው ሲታይ ሁሉም ነገር ገና አሁን መጀመሩ ነበር። ብዙም ሳይቆይ አልፋ ወደ አንካርስ በመቅረብ ስለ ሚስጥራዊቷ ሲኦል መረጃ እንዲሰጣት በቁጣ ጠየቀችው። እሷ ብቻ ሳትሆን ዜታን ወደፊት በመውጣት አባቱ እውነቱን እንዲናገር አስገደደው። ሁሉም ሰው ለጥያቄው ምላሽ ለማግኘት ሲወጠርም አንካርስ በመጨረሻ ዝምታውን ሰብሮ ለብዙ ዓመታት በውስጡ ደብቆት የኖረውን እውነት ቀስ በቀስ መተረክ ጀመረ። እንደ እውነቱ ከሆነ ሲኦል በስፔን የስለላ ቢሮ የተተከለች ስውር ሰላይ ሴት ናት። ማንነቷና የተሰጣት ተልዕኮ ከፍተኛ ምስጢር ተደርጎ የተያዘ በመሆኑ በኦፊሳላዊ መዝገቦች ውስጥ ምንም አይነት ዱካ አልተተወላትም ነበር። የሲኦል ትክክለኛ ስም ሳራ ሲሆን አባቷን በቴራፓ አሸባሪ ተገለውባት ስለነበር ሳራ አሸባሪዎችን እስከ ጥግ ድረስ ትጠላቸዋለች።
የስፔን የስለላ ድርጅት ያቀደውም የአሸባሪው ቡድን መሪ ሚስቱን በማጣቱ ምክንያት ሳራን እንደ የማር ወጥመድ በመጠቀም ወደ እርሱ እንድትቀርብ ማድረግ ነበር። የሳራን እውነተኛ ማንነት ሚስጥር ለመጠበቅም እያንዳንዱ የአንካርስ ቡድን አባል የራሳቸውን ስም የመጀመሪያ ፊደላት በመውሰድ ሲኦል የሚለውን አዲስ ስም ፈጠሩ። ከዚያን ጊዜ ጀምሮ ሳራ በይፋ ከዓለም ጠፋች። በኦፕሬሽኑ ጨለማ ውስጥም ሲኦል ብቻ ሆና ቀረች። ለቆንጆ ቁመናዋና ለማንኛውም ሁኔታ ቶሎ የመላመድ ብቃቷ ምስጋና ይግባውና ሲኦል ደረጃ በደረጃ የአሸባሪውን መሪ ትኩረት በመሳብ ወደ እቅፉ ገባች። ሁሉ ነገርም በእቅዱ መሰረት ቀጠለ። ነገር ግን ሲኦልና አንካርስ ሳያስቡት እርስ በራሳቸው ፍቅር ውስጥ ወደቁ። እነርሱ እንኳን ባላወቁት ሁኔታ ግንኙነታቸው ከተልዕኮ ወሰን በላይ ሄደ። ቆይቶም ሲኦል እጅግ በጣም አስፈላጊ የሆነ መረጃ የማግኘት እድል አገኘች። ነገር ግን በምትሰራበት ወቅት ሆን ብላ በቦታው ላይ ዱካዎችን ትታ ነበር። ለዚህም ያስከፊ ቀን ደረሰ። ኦፕሬሽኑ የተካሄደው ከከተማው የፌስቲቫል ቀን ጋር ተገጣጥሞ አደባባዩ በባለቀለም ሪባኖች ተውበው በየቦታው የቤተሰቦች ሳቅና የልጆች ሩጫ ይሰማ ነበር። በዚያው ቅጽበት ግን የአሸባሪው መሪ ልጅ የአባቱን ቢሮ አንድ ሰው እየበረበረ መሆኑን የሚያሳዩ ምልክቶች አገኘ። የክትትል ካሜራዎችን ሲፈትሽም ወንጀለኛዋ ሲኦል መሆኗን አረጋገጠ። በሌላ በኩል አደባባዩ ላይ የነበረው አንካርስ ቦታው በሴቶችና በልጆች ተሞልቶ ሲመለከት በንጹሃን ላይ ጉዳት እንዳይደርስ ኦፕሬሽኑ እንዲሰረዝ ትዕዛዝ አስተላለፈ። ነገር ግን የአሸባሪው መሪ ከልጁ የማስጠንቀቂያ ጥሪ ደርሰዋል ብሎ ማንም አልጠበቀም ነበር። ማንነቷ መጋለጡን ያወቀችው ሲኦልም ወዲያውኑ መሪውን ተኩሳ ገደለችው። ያ ጥይት ግን ለአደጋው መነሻ የሆነው ብልጭታ ነበር። የተኩሱ ድምፅ አደባባዩ ላይ ሲሰማ ህዝቡ በድንጋጤ መሸሽ ጀመረ። በተፈጠረው ኃይለኛ የተኩስ ልውውጥም ብዙ ንጹሃን ዜጎች ህይወታቸውን አጡ። የስፔን መንግስትም ይህንን ከባድ ዓለም አቀፍ ቅሌት ለመሸፈን ሲል ከኦፕሬሽኑ ጋር የተያዙ መዝገቦችን በሙሉ ለማጥፋት ወሰነ። የወኪሎች ማንነትም ሙሉ በሙሉ ተደመሰሰ። እያንዳንዳቸው አዲስ ማንነት ተሰጥቷቸው በሚስጥር ሀገሪቱን ለቀው ወጡ። ሆኖም ክስተቱ ከተፈጠረ በኋላም እንኳን አንካርስና ሲኦል ለተወሰነ ጊዜ አብረው ኖረዋል። ነገር ግን ያ ደስታ ብዙም አልዘለቀም። ልጃቸው ከተወለደ በኋላ ሁለቱ በመጨረሻ መለያየትን መረጡ። ታሪኩን እስከዚህ ድረስ የሰማው ዚታም ሲኦል የተባለችው ሴት የገዛ ወላጅ እናቱ መሆኗን ወዲያውኑ ተገነዘበ። በቅጽበት የቁጣ ስሜት ውስጥ በመግባትም በአባቱ በአንካርስ ላይ ጥቃት ለመሰንዘር ሞከረ። ነገር ግን እንደ ድል ሆኖ ሌሎች ሰዎች ጣልቃ በመግባት ሁለቱን በፍጥነት ለያዩአቸው። ባይሆን ኖሮ ግን ሁኔታው ከቁጥጥር ውጭ ሊሆን ይችል ነበር። አልፋም በቀዝቃዛ ድምፅ ሲኦል አሁን የት እንዳለች ጠየቀችው። የአንካርስ መልስ ግን ድባቡን ይበልጥ ከባድ አደረገው። እርሱም ሲኦል አሁን የት እንዳለች እንኳን እንደማያውቅ ተናገረ። ዜታ ከጥቂት ጊዜ በኋላ በተወሰነ ደረጃ ሲረጋጋም ቀርቦ አነጋገረው። ገና ከመጀመሪያው ስብሰባቸው ጀምሮ ልጁ መሆኑን ሲያውቅ እንደነበረና ስሜቶቹም ሁሉንም ነገር እንዳረጋገጡለት ገለጸለት። በመቀጠልም ያለፈው አሳዛኝ ታሪክ ለሱም ሆነ ለእናቱ ትልቅ የስነ ልቦና ቁስል ጥሎባቸው እንዳለፈ ተናገረ። እርስ በርሳቸው በተገናኙ ቁጥር የሚያስታውሱት የዚያን የትርምስ ቀንና በውስጣቸው ሊጠፋ የማይችለውን የጥፋተኝነት ስሜት ብቻ ነበር። ለዚህም ተለያይተው ለመኖር ከመወሰን ውጪ ሌላ አማራጭ አልነበራቸውም። ነገር ግን አንካርስ እናትና ልጅ አብረውት እንዲመለሱ ሀሳብ አቅርበው ነበር። ሆኖም እናቱ ሲኦል ፈቃደኛ ባለመሆኗ ያንን ውሳኔ አከበረላት። በመጨረሻም በልባቸው ውስጥ ያለውን ብስጭትና እውነት ከተናዘዙ በኋላ አባትና ልጅ ኮሎምቢያ ለቀው ለመውጣት ወደ አውሮፕላን ጣቢያ መሩ። ነገር ግን በዚያው ቅጽበት ሳይታሰብ ከተኳሽ አፈሙዝ የወጣ ጥይት የአንካርስን ደረት ሲመታው ቦታው ላይ የነበሩት ሁሉ ወዲያውኑ አጸፋዊ ምላሽ በመስጠት ተኳሹ ያለበትን ቦታ አገኙት። አልፋም ከሁኔታው አልራቀችም። በፍጥነት መኪናውን ወደ ተኳሹ ቦታ ነዳቸው። የሚገርመው ግን ተኳሹ ቀደም ሲል በምርመራ ቪዲዮ ላይ የታየውና መረጃ ውጪ የነበረው ሰው ነው። ለዚህም ይህ ሁሉ ሴራ የአልፋ ስውር እቅድ እንደነበረ ተጋለጠ። አልፋ መረጃ ውጪውን በአንካርስ ላይ እርምጃ እንዲወስድ ማዘዟ ብቻ ሳይሆን የአንካርስን የመጨረሻ ንግግር በድብቅ እንድትሰማውም አድርጋ ነበር። ቀረጻውን ካዳመጠች በኋላም የዜታ እናት ሲኦል መሆኗን አረጋገጠች። እውነቱ ሲረጋገጥም የአልፋ አይኖች በግድያ ፍላጎት ተሞሉ። ሚስጥሯ እንዳይወጣ ስትልም ያንን መረጃ ውጪ ወዲያውኑ አስወገደችው። በሌላ በኩል አንካርስ በደረሰበት ጥልቅ የተኩስ ቁስል ምክንያት ህይወቱ አለፈ። ዜታም ከቀብር ስነ ስርዓቱ በኋላ የታመመች እናቱን መንከባከቡን ለመቀጠል በፍጥነት ወደ ቤቱ ተመለሰ። ሁሉም ነገር ያበቃና የተረጋጋ መስሎት ነበር። ሆኖም በዚያው ምሽት አልፋ የረጅም ጊዜ በቀሏን ለመወጣት ወደ ቤቱ መጣች። ነገር ግን ዜታ ይህ እንደሚሆን አስቀድሞ ገምቶ ስለነበር ጨለማ ውስጥ ተቀምጦ ሽጉጡን ወደ አልፋ ደቅኖ ጠበቃት። በዚያው ቅጽበትም እውነቱ በመጨረሻ ይፋ ሆነ። አልፋ ከ30 ዓመታት በፊት በዚህ አስከፊ ጭፍጨፋ እናቷን ያጣች ምስኪን ልጅ ነበረች። ከአደጋው በኋላ በህይወት ብትተርፍም ፈጽሞ የማይጠፋ ቂም በልቧ ይዛ አደገች። ለብዙ ዓመታት የኖረችውም ለአንድ ዓላማ ብቻ ነበር። ይህም እናቷን ለገደሉባት ሰዎች በቀልን መመለስ። የወኪሎችን ቦታ ለመከታተል ስትልም ከፋሪስ ጋር የመተባበር ድራማ በመስራት የቀድሞ ወኪሎችን አንድ በአንድ ለማጥመድ ኃይሏንና አውታረ መረቧን ተጠቅማለች። ዓላማዋን ለማሳካትም የፋሪስን እጅ በመጠቀም አራቱን ወኪሎች አስወገደች። ከዚያም ፋሪስ ከመያዙ በፊት ማንኛውንም ማስረጃ ለማጥፋት ስትል ራሷ ፋሪስን ቀድማ ገደለችው።
እንዳጋጣሚ ሆኖ ግን ያ ፍጹም የመሰለው እቅድ አንድ ገዳይ ስህተት ነበረው። አልፋ ሲኦል ሴት መሆኗን በንግግሯ መሃል መግለጿ ዜታ የእናቱን እውነተኛ ማንነት እንዲገነዘብ አደረገው። አልፋን በማሳመንም ለ10 ዓመታት የዘለቀውን ጥላቻና የደም ውደት እንድታቆም ለመናት። አልፋ ግን ይህንን አልተቀበለችም። ይልቁንም ዜታ የተጠራጠረበትን ቅጽበት በመጠቀም ሲኦል ወደተኛችበት አልጋ በፍጥነት አመራች። ሆኖም በዚያው ወሳኝ ሰዓት ዜታ 2 ተከታታይ ጥይቶችን በመተኮስ አቆሰላት። ሆኖም ሊገላት አልፈለገም። በምትኩ የደም መፍሰሷን በፍጥነት በማስቆም አምቡላንስ ጠራላት። በማግስቱ ግን ሲኦል በደረሰባት ድንገተኛ ድንጋጤ ምክንያት ለብዙ ዓመታት ተቀብሮ የነበረውን ስሜቷ በድንገት ፈንድቶ በልጇ ፊት እንባዋ ይፈስ ጀመር። ትዝታዋ በመመለሱም ከረዥም ጊዜ በፊት ለዜታ የጻፈችውን ደብዳቤ ሰጠችው። ደብዳቤው ሲኦል ልጇን ልባዊ ይቅርታ በመጠየቅ ከዓመታት በፊት ያለፈውን ሁሉ ለመርሳት ስትል ባሏን ትታ ለመሄድ እንደመረጠችና የአባቱንም መሞት የዋሸችው እሷ መሆኗን ገለጸችለት። ለዚህም ይህ ውሸት ዜታ ገና ከልጅነቱ ጀምሮ የአባት ፍቅር እንዲያጣ አድርጎታል። ደብዳቤውን አንብቦ ሲጨርስም አንካርስ በአንድ ወቅት የላከላትን አድራሻ ነገረችው። እሱም በማግስቱ ወደ አንዲት ደሴት በመሄድ በከተማዋ ዳርቻ ላይ በሚገኝ ትንሽ የእንጨት ቤት አባቱን አገኘው። እዛም የአሁኗን ሚስቱንና ትንሽ ወንድሙን ሲመለከተም በዚያው ቅጽበት አባቱ አሁንም በሕይወት መኖሩን ተገነዘበ። አንካርስ ከአሮጌው ዓለም ለዘላለም ለመጥፋት ሲል የውሸት ሞት ድራማ አዘጋጅቶ ነበር። ታሪካችንም ዜታ በመጨረሻ ለብዙ ዓመታት ከራቀው አባቱ ጋር ዳግም የመገናኘት እድል አግኝቶ እያሳየን ያበቃል። የዛሬው የፊልም ታሪካችንም ይህን ይመስል ነበር። ቀጣይ የምንለቃቸው የፊልም ታሪኮች እንዲደርሷችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመንካት ቤተሰብ ይሁን።